ዱንያ ውስጥ የፈለከውን ነገር ብታገኝ የተሻለ ነገር ትፈልጋለህ ሁሌም ሱብሃንአላህ ጥሙሃት ሁሌም እዚህ ጋር ጨረስኩ ማለት አትችልም ሪዳ አላህ በቃ ሪዳ አላህ በሰጠህ ነገር ቀናዓ ምናምን የሚባሉት ኮንሴፕቶች አሉ ያለህን ነገር በጣም ወደህ ተብቃቀት እንድታጣጥምና እንድትብቃቃ የሚያደርጉ ሐሳቦች አሉ ግን ሁሌም ከላይ አለ ጀነት ውስጥ لا يبغون عنها حولا ነው ሌላ ለውጥ አይፈልጉም አለ አላህ የደስታና የርካታ ጫፍን ይነካሉ ማለት ነው የመጨረሻ ደረጃ ላይ ይደርሳል ለሁም ما يشاءون አንተ የምትፈልገው ነገር ነው የምትፈልገው አለ በቃ የሆነ ነገር ትፈልጋለህ አለ خلاص لهم ما يشاءون ሱብሃንአላህ የሚፈልጉት ነገር ሁሉ አላቸው ለነሱ ነብዩ ሰለላሁ ዐለይሂ ወሰለም ከአዛን በኋላ ጀነት እንደውም ከጀነትም ወሲላ የተባለችው ልዩ ደረጃ ነብዩ ሰለላሁ ዐለይሂ ወሰለም በጣም እንደሚፈልጓት ያችን ዱዓ ያደረገልኝ እኮ ሰው حلت له شفاعتي شفاعي ለሱ ትጸድቃለች ብለዋል ወይም ጸድቃለታለች በቃ ተሰበተችለት اللهم رب هذه الدعوة التامة والصلاة القائمة آتي محمدا الوسيلة والفضيلة وبعثه مقاما محمودا እችን ዱዓ ያደረገልኝ ሰው شفاعة ያገኛል አሉ ጀነት ነው ከጀነት ደግሞ ወሲላ የምትባል ለአንድ የአላህ ባሪያ ብቻ የምትገባ የሆነችን ደረጃ እሷን ለምኑልኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ ወዕደ መስኡላ ማለት ይሄ ወዕደ መስኡላ ሱብሃንአላህ እዚህ የአንቢያዎቹ ጉጉት አለ ማለት ነው አላህ ዘንድ የአላህን ሽልማት ማግኘት ከጀሃነም መራቅ ይሄንን ተማጽነው ነው ያለፉት አንቢያዎቹ በሙሉ ሱለይም አልአንሳሪ የተባለ ሰው ነብዩ ሰለላሁ ዐለይሂ ወሰለም ሙዓዝ እንደው የሚያደርጉትን ዱዓ ሰማ የተለያየ ዱዓ ያደርጋሉ ከዛ መጣና አማ ኢኒ አስአሉላህ አልጀነ ወአስተዒዙ ቢሂ ሚን النار አላቸው ነብዩ ሰለላሁ ዐለይሂ ወሰለም እኔ ግን አላህን ጀነትን ስጠኝ ብዬ ለምነዋለሁ ከጀሃነም አርቀኝ ጠብቀኝ ብዬ ዱዓ አደርጋለሁ لا أحسن دندنتك ولا دندنة معاذ سبحان الله ይሄ አንተም ሙዓዝም ምታነበንቡትን ነገር ይሄ የምትሉትን ነገር እኔ አልችልበትም ጀነትና እኔ ጀነትን ስጠኝ ከጀሃነም ጠብቀኝ ነው ብዬ አላህን እምለው አላቸው ነብዩ ሰለላሁ ዐለይሂ ወሰለም فقال الرسول عليه الصلاة والسلام قالت أنا ومعاذ حولها ندندن እኔም ሙዓዝም እኮ ይህንኑ ነው የምናነበንበው ይህንኑ ነው በዚሁ ዙሪያ ነው ያለነው በቃ ጀነትን ስጠን ጀሃነም ጠብቀኝ ነው ምንም ዋናው ሐሳብ ነው በሱ ዙሪያ ነው የምንሽከረከረው ነው ይደንቅ ነው ሱብሃንአላህ ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار መጨረሻ ሁሉም ማሰራው በጀነት ማግኘት ከጀሃነም መጠበቅ ነውና ማለት ነው صحيح በሆነ ሐዲስ ላይ አላህ Subhanahu Wa Ta'ala ተጓዥ የሆኑ መላእክቶች እንዳሉት ተገልጿል እነኚህ መላእክቶች ስለ ባሮቹ አላህ ይጠይቃቸዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም እሱ ያወቀ ይጠይቃቸዋል አላህ أتيناك من عند عباد لك يهللونك ويكبرونك ويحمدونك ويحمدونك ويمجدونك يميالقوا يميامسجنوا ያንተን ታላቅነት የሚደጋግሙ ያንተን ብቸኛ አምላክነት የሚያወድሱ ባሮች ዘንድ ነው የመጣ ነው ይሉታል አላህን መላእክቶቹ ያወቀ ነው የሚጠይቃቸው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም وهل رأوني إلى አይተውኛል እንዴ አያላዩህም ጌታችን ሆይ አላዩህም ይሉታል فيقول عز وجل كيف لو رأوني الله ቢያዩኝስ ምን ይሆኑ ነበር መላእክቶቹ ምን ይላሉ لو رأوك لكانوا لك أشد تمجيدا ቢያዩህ ኑሮማ ከዚህ በለጠ አንተን ያልቁህ ነበር
ይላሉ። አላህ ጌታችንም ይጠይቃቸዋል ለው ረአውከ ለካኑ ለከ አሸደ ተምጂደን ቃሉ ያ ረብ ወየስአሉነከ ልጀና ወየስአሉነከ ጀነተክ ጌታዬ ጀነትህን ይለምናሉ እነዚህ ባሮች። አላህም ይላቸዋል አይተዋል እንዴ ጀነትን? አይ አላዩም ይሉታል። በታላቅነትህ ይሁንብን አላዩም ጌታዬ፣ ቢያዩት ኑሮስ ጀነትን ቢያዩ ኑሮስ መፈለጋቸው በጣም ይጨምር ነበር ይላሉ መላእክቶቹ። አሁን ከሚለምኑ የበለጠ ደግሞ ይለምኑ ነበር። ከጀሃነምም ነፃ አውጣን ይላሉ። አላህም ደግሞ አይተውታልን ወይ ጀሃነምን ይላል። ጀሃነምን አላዩዋትም ይላሉ። ቢያዩዋት ኑሮስ ብሎ ይጠይቃል አላህ። ቢያዩዋት ኑሮማ አሁን ከሚሸሿት የበለጠ ይሸሹ ነበር ጀሃነምን ጠብቀን ብለው። አላሁ ስብሓነሁ ወተዓላ ኢኒ ኡሽሂዱኩም አኒ ቀድ ገፈርቱ ለሁም፣ እናንተ ምስክሬ ሁኑ ምሬላቸዋለሁ ወንጀላቸውን ይላል። ወአዕጠይቱሁም ማ ሰአሉ፣ የለመኑትን ነገር የጠየቁትን ሰጥቻቸዋለሁ። ወአዓዝቱሁም ሚማ ስተዓዙ፣ ጠብቀኝ ብለው የለመኑኝን የተጠነቀቁትን የፈሩትን ነገር ደግሞ እሱንም እጠብቃቸዋለሁ፣ አያገኛቸውም ጀሃነም ይላል አላህ ሱብሓነሁ ወተዓላ። እነማንን? እነዛ አላህን የሚያወድሱ የሚያልቁ ከጀሃነም ጠብቀን ብለው የሚለምኑ ጀነትን ስጠን ብለው የሚማጸኑትን ሰዎች ባሮቹን አላህ ሱብሓነሁ ወተዓላ መላኢኮችን ምስክሩ አድርጎ ከወንጀላቸው ይምራቸዋል ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ለሰሓቦቻቸው እስተዒዙ ቢላሂ ሚነ ናር፣ ከጀሃነም በአላህ ተጠበቁ ብለዋል ነቢ ስ ሰለም። በሌላ ሐዲስ ላይ ለው ኩንቱም ተዕለሙነ ማ